ኢራን በዛሬው ዕለት በድጋሜ ሌላ የሚሳኤል ጥቃቶችን እስራኤል አድርሳለች። ከዚህ ጋር በተገናኘ አዳዲስ መረጃዎች ተሰምተዋል። እሱም የእስራኤል ቤንጃሚን ኔታንያሁና ትራምፕ ካደረጓቸው የስልክ ልውውጦች ውስጥ እስራኤል የኢራንን የትልልቅ ባለስልጣናቶችን ለመግደል ፕላን እንዳላት ታስታውቃለች። የትራምፕ አስተዳደር ግን ይሄ ነገር መልካም ነገር እንዳልሆነ ጥሩ ሀሳብ እንዳልሆነ ጠቁመዋል ማለት ነው። ይሄን ነገር እንግዲህ እስራኤል ተፈጻሚ የምታደርገው ከሆነ ይሄ ጦርነት ወደ አከፋ ደረጃ ነው የሚደርሰው። እስራኤል እንግዲህ ይሄን ጦርነት የኒኩሌር ፋሲሊቲዋን ካወደመችባት በኋላ ኢራንን አጸፋዊ ምላሾቿን በተለያዩ ሰዓታቶች የሚሳኤል ጥቃቶችን ወደ ቴል አቪቭ ነው። ይሄ ጦርነት ወዴት እየመራ እንደሆነ ለመገመት ቢያስቸግርም የኢራን ደጋፊዎችና የእስራኤል ደጋፊዎች ግን ጎራ ለይተው ይሄን ጦርነት በለው እያሉ ይመስላል ማለት ነው። ምን ሐሳብ አላችሁ? ይሄ ነገር ተፈጻሚ ከሆነና የኢራን ትልልቅ ባለስልጣናቶችን የሚሞቱ ከሆነ የኢራን አስተዳደር ምን አይነት እርምጃዎችን እስራኤል ላይ ሊወስድ እንደሚችል እንዲሁም ደግሞ አጎራባች የሆኑ እነ ፓኪስታንም የኒኩለር ካላት አንድ ሀገር ውስጥና ኢራኖችን ከምትደግፍ ሀገር ነች። ይሄ ነገር ወዴት እንደሚያመራ ለመገመት ቢያስቸግርም እናንተ ያላችሁን ሐሳብ ኮሜንት ባር ላይ አስቀምጡልን። በቀጣይ አፕዴት የምንገናኝ ይሆናል። መልካም ጊዜ